ቴክኒክ ነው ሲል ጊዜያዊ ምላሽ ሰጥቷል። ነገር ግን ይህን አይነት ስህተት እንዲሁ በቴክኒክ ስህተት ብሎ ማለፍ የሚከብድ ይሆናል። የቴክኒክ ስህተት ቢሆንስ እንኳን እንዴት ሊፈጠር ቻለ? ማን እንዲፈጠር አድርገው? ለምን የመንግስት ከፍተኛ የትምህርት ተቋማት ዩኒቨርሲቲዎች ተማሪዎች በስፋት መረጃው ሊደርሳቸው ቻለ የሚለው ጉዳይ መልስ የሚያሻው ሆኗል። መቼም እንዲሁ የቴክኒክ ችግር ሊፈጠር አይችልምና አንድ ነገር ከተፈጠረ የጉዳዩ ባለቤት መታወቅ አለበት። ከቅርብ ጊዜ ወዲህ ባንኮች ከዘራፊዎች ጋር ጥብቅ ግንኙነት ያላቸው ኃይላት መሸሸጊያ እየሆኑ ነው። የሰሞኑ ግርግር በአንዳች አካል ታቅዶና ተዘጋጅቶ እንዳልተፈጸመ እርግጠኛ መሆን አይቻልም። ባንኮች ውስጥ ዘራፊ ኃይላት እንደመሸጉ የሚያረጋግጥ የሚያሳይ ከሰሞኑ ዋዜማ ሬዲዮ በዳሰሳ መልክ ያወጣቸው ዘገባ አለ። ብዙ ገንዘብ ባንክ ውስጥ ያስቀመጡ ባለሀብቶች እየተፈለጉ ስልካቸው ላይ የተደወለ መውጫ መግቢያቸው የተነገራቸው ገንዘብ እንዲከፍሉ እየተገደዱ ነው። ይህ ነገር በተለይም በአዲስ አበባ በአዳማና በባህር ዳር እንደከፋ ይነገራል። በዚህ ምክንያት አንዳንድ ባለሀብቶች ሀገር ጥለው እስከ መሰደድ ደርሰዋል። ባንክ ውስጥ ያለው ኃይል የሰዎችን አካውንት ይፈትሻል። ልጁ ቢታገት ማስፈራሪያ ቢደርሰው ጥቃት እንፈጽምብሃለን ቢባል ከህይወት የማይበልጥም ብሎ የተጠየቀው ሊሰጥ የሚችለውን ሰው ያጠናል። ካለ ባለቤቱ ፍቃድ የሌላ ሰው የባንክ ሂሳብ መፈተሽ ወንጀል ነው። የአንድን ሰው የባንክ ሂሳብ መረጃ ለመመልከት ፖሊስ እንኳን የፍርድ ቤት ትዕዛዝ ማምጣት ግድ ይለዋል። እነዚህ ባንክ ውስጥ ያደፈጡ ኃይላት ግን በራሳቸው ፍቃድ ይበረብራሉ፣ መረጃውንም ይሰረስራሉ፣ አሳልፈውም ይሰጣሉ። ኦነግ ሸኔ ከሚፈጽማቸው የተጠኑ እገታዎች ውስጥ አንደኛው ከዚህ ጋር የሚገናኝ ነው። ለዚሁ ታጣቂ ቡድን ባንክ ውስጥ መጠኑ ከፍ ያለ ገንዘብ ያላቸው ሰዎች የተመለከተ መረጃ ይኸው ቡድን እንደሚደርሰው ይነገራል። ገንዘቡ ይታያል፣ የባለሀብቱ አድራሻ ይጠናል፣ ቤተሰቡ ከተገኘ ይታገታል። አሁን የከፋው ነገር ደግሞ ገንዘብ ጠያቂዎቹ በቀጥታ የሚመጡ መሆኑ ነው። ሰው አግተው አይደለም የሚጠይቁት፣ ስልክ ደውለው ነው። አስቡት፣ አንድ ሰው ሀገር አማን ብሎ ከቤተሰቦቹ ጋር በተቀመጠበት ይህን ያህል ሚሊዮን ብር ካላስገባ ይህን የማታደርግ ከሆነ ይህ ይደርስብሃል ተብሎ ሲነገረው ለጸጥታ ኃይል ብታመለክት ደግሞ ነገር ይከፋብሃል የሚል ማስጠንቀቂያም አለው። እየሆነ ያለው ግን ይህ ነው። ለባለሀብቱ ይደውላል፣ መውጫ መግቢያው ንብረቱ አካውንት ውስጥ ያለው ገንዘብ ይነገረዋል። እነርሱ ያልተቋረጠ የ24 ሰዓታት ክትትልና ቁጥጥር ስር እንደወደቀ እንዲረዳና እንዲፈራ ተጨማሪ ዛቻ ይላክበታል። ከዚያም ይህን ያህል ሚሊዮን ብር ክፈል ይባላል። ለሕግ ብታመለክት ተብሎ ተጨማሪ ዘግናኝ ማስፈራሪያ ይደርሰዋል። የተጠየቀውን ይከፍላል። የሚያስገርመው እነዚህ ግለሰቦች ትንሽ ቆይተው ተጨማሪ መጠየቃቸው ነው። ዋዜማ ሬዲዮ ለዘገባዊ ጥንቅር አነጋገርኋቸው ያለቻቸውን የተወሰኑ ባለሀብቶች ጉዳይ እንመልከት። አንደኛው ባለሀብት ከ41 ዓመታት በላይ በአዳማ ከተማ ከትንሽ ስራ ተነስተው ስመጥር ባለጠጋ ለመሆን እንደበቁ ተናግረዋል። ባለሀብት የሆኑት ከትንሽ ነገር ተነስተው ጥረው ግረው ነው። እኚህ ባለሀብት ከዚህ ቀደም ተገደው 2 ጊዜያትን ያህል 6 ሚሊዮን ብር ከፍለዋል። ባለሀብቱን ያስገደዷቸው በቤተሰቦቻቸው በኩል ነው። 6 ሚሊዮን ከከፈሉ በኋላ ባለፈው ጥር ወር ድጋሚ 10 ሚሊዮን ክፈሉ የሚል ትዕዛዝ ደርሷቸው ነበረ። ይህን ጊዜ ይህን ቢከፍሉም ቀጣይ እንደማይተዋቸው የገባቸው ባለሀብቱ ለመንግስት የጸጥታ ኃይላት ያመለክታሉ። መንግስት ለቤተሰባቸውና ለራሳቸው ጥበቃ ይመድብላቸዋል። ነገር ግን እነዚህ ዘራፊዎች ከፍተኛ ሰንሰለት ያላቸው በመሆኑ ከግቢያቸው ውስጥ ያቆሙት መኪና ተወስዶባቸዋል። በጸጥታ ኃይል እየተጠቁ እንኳን ከዘራፊዎቹ መዳን አልቻሉም። እኚህ ባለሀብት አሁን 6 ቤተሰቦቻቸውን ከሀገር ማስወጣታቸውንና እርሳቸውም ከሀገር ውጭ መሆናቸውን ለዋዜማ ሬዲዮ ነግረዋል። ይህ የሆነው ከአዲስ አበባ ብዙም ሳይርቅ በአዳማ ከተማ ነው። በአዲስ አበባም ተመሳሳይ ችግር አለ። የአዲስ አበባ ነዋሪ የሆኑ ባለሀብት በአዲስ አበባ በንግድ ላይ የተሰማሩ ሲሆን በተመሳሳይ በስልክ እየተደወለላቸው መጠኑ ከፍተኛ የሆነ ገንዘብ እየተጠየቁ እንደሆነ አስረድተዋል። በዚሁ ሳቢያ የእጅ ስልካቸውን ለቤተሰብ አባላቸው ሰጥተው በሌላ ስልክ ይጠቀማሉ። ሆኖም ለቤተሰብም እንፈልጋቸዋለን የሚል የተደጋገመ መልእክት ይላክባቸዋል። ገንዘብ ካላመጣችሁ ብለው የሚያስፈራሯቸው ግለሰቦች ከንግግራቸው በመነሳት ፖለቲካዊ ዓላማ እንዳላቸው ተረድተዋል። ሰዎቹ የበለጠ ስጋት እንዲገባቸውና የፈለጉትን እንዲከፍሉ ከወቅቱ የፖለቲካ ጉዳይ ጋር ጭምር እንደሚያያዙ ከባለሀብቶቹ ንግግር መረዳት ይቻላል። ከመንግስት ሰዎች ጋር ግንኙነት ያላቸው በማስመሰልም ጉዳዩ ወደ ሕግ እንዳይወሰድና ባለሀብቶቹ ተስፋ እንዲቆርጡ ያደርጋሉ። እየደወሉ በማስፈራራት ገንዘብ የሚጠይቁ ግለሰቦች ባለሀብት ነው ብለው ያሰቡትን ሰው ሙሉ አድራሻ ብቻ ሳይሆን በባንክ ውስጥ የሚያንቀሳቅሰውን ሀብትና የባንክ የተሟላ መረጃውን የት አካባቢ እንደሚኖር ጭምር ፖለቲካዊ አቋሙን አካተው የሚያውቁ ናቸው። እኚህ በአዲስ አበባ የሚኖሩ ባለሀብት ከቅርብ ጊዜያት ወዲህ በስልካቸው እየተደወለ መጠኑ ከፍተኛ የሆነ ገንዘብ እየተጠየቁ ይህን ማድረግ የማይችሉ ከሆነ ዛቻ እየደረሰባቸው ነው። የሚደውሉላቸው ሰዎች ግለሰባዊ ጉዳዮቻቸውን ሳይቀር የሚያውቁበት ደረጃ ስላሰጋቸው መጀመሪያ ይኖሩበት ከነበረበት ቦታ 2 ጊዜያትን ያህል የመኖሪያ ሰፈር ቀይረዋል። የባንክ ብድር መክፈል ተስኗቸው ወደ አዲስ አበባ ያቀኑት ሌላኛው የባህር ዳር ከተማ ባለሀብት ደግሞ ክልሉ በጦርነት ላይ በመሆኑ የተበደሩትን በወቅቱ ሰርተው መክፈል እንደተቸገሩ ያብራራሉ። ባለፈው 1 ዓመት